ሰላም ጤና ይስጥልን። የተከበራችሁ ውድ ዓለም አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ እየሰጠ ይገኛል። እናንተስ ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። ለመማር በ0953 61 5956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን። እሺ ወደ ዕለቱ ትምህርታችን እንሂድ። ዛሬ ደግሞ የምናያቸው ፍሬዛል ቨርቦችን እናያለን ማለት ነው። 15 ፍሬዛል ቨርቦችን አዘጋጅቻለሁ። እነዚህ 15 ፍሬዛል ቨርቦች ዴይ ቱ ዴይ ወይም ቀን በቀን የምንጠቀምባቸው ስለሆኑ በጣም ጠቃሚ ናቸው ማለት ነው። እነዚህን በደንብ መማር በደንብ ማስተዋል ማወቅ አለባችሁ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ ቪዲዮን በደንብ ተከታተሉት ማለት ነው። ወደ ክላሱ እንሂድ። ፍሬዛል ቨርብስ ከዚህ ጋር ጌት አፕ ጌት አፕ ጂኢቲ ጌት ዩፒ አፕ በአንድ ላይ ጌት አፕ ጌት አፕ ማለት መነሳት ጌት አፕ መነሳት። ፒዩቲ ፑት ዲኦደብሊውኤን ፑት ዳውን ማለት ማስቀመጥ ማለት ነው። ማስቀመጥ ፑት ዳውን ማለት ማስቀመጥ ማለት ነው። ማስቀመጥ። ጎ ኦን ጂኦ ጎ ኦኤን ኦን በአንድ ላይ ጎ ኦን ማለት መቀጠል ማለት ነው። መቀጠል ጎ ኦን መቀጠል። ተርን ኦን ቲዩአርኤን ተርን ኦን ማብራት። ተርን ኦን ማለት ማብራት የጠፋውን ማብራት። ተርን ኦን። ተርን ኦፍ ቲዩአርኤን ኦኤፍኤፍ ተርን ኦፍ ማለት ማጥፋት የበራውን ማጥፋት። ተርን ኦፍ ጊቭ ኢን ጂአይቪኢ ጊቭ አይኤን ኢን ጊቭ ኢን እጅ መስጠት። ጊቭ ኢን እጅ መስጠት። ከዚህ ጋር ደግሞ ስታንድ አፕ ስምንተኛው ስታንድ አፕ ማለት ቁም ወይም ቁሚ ወይም ቁሙ ማለት ነው። በአጠቃላይ መቆምን ያመለክታል ማለት ነው። ስታንድ አፕ STUND አፕ ስታንድ አፕ ቁም ወይም ቁሚ ይሆናል። SIT ሲት DOWN ዳውን ሲት ዳውን ተቀመጥ ሲት ዳውን ተቀመጪ ተቀመጡ። ሲት ዳውን። ካም ኢን COME ካም IN ካም ኢን መግባት ካም ኢን መግባት። ዌክ አፕ WAKE ዌክ UP አፕ ዌክ አፕ ማለት መንቃት ከእንቅልፋችን መንቃት ሊሆን ይችላል ማለት ነው። መንቃት ዌክ አፕ መንቃት። ከዚህ ጋር ሊስን አፕ LISTENUP ሊስን ቲ ሳይለንት ሆናለች ማለት ነው። ሊስን ተብሎ ይነበባል። ሊስን አፕ ማለት ማዳመጥ ማለት ነው። ማዳመጥ። ኦኬ ኦፕን ኢት OPEN ኦፕን ኢት ክፈተው ወይም ክፈችው ማለት ነው። 14ኛ ሉካት LOOK ሉክ አት ማየት ወይም መመልከት ማለት ነው። ማየት ወይም መመልከት ሉካት። መጨረሻው
ራይት ዳውን ማለት መጻፍ WRITE ራይት DOWN ዳውን ራይት ዳውን መጻፍ ራይት ዳውን መጻፍ ጌት አፕ እናንተ አማርኛውን አንብቡልኝ እኔ ደግሞ እንግሊዘኛውን አነባለሁ ማለት ነው። ጌት አፕ ምንድነው? መነሳት። ፑት ዳውን ምንድነው? ማስቀመጥ። እሺ ጎኦን ሶስተኛ ጎኦን ምንድነው? መቀጠል። ኦኬ አራተኛ ተርን ኦን ምንድነው? ማብራት። ተርን ኦፍ ምንድነው? ማጥፋት። ጊቭ ኢን ምንድነው? እጅ መስጠት። እሺ ስምንተኛ ምንድነው? ስታንድ አፕ ቁም ወይም ቁሚ። ዘጠነኛ ሲት ዳውን ምንድነው? ተቀመጥ። ሲት ዳውን ተቀመጥ። አስረኛ ካም ኢን ምንድነው? መግባት። ኦኬ ዌክ አፕ ምንድነው? ዌክ አፕ መንቃት። መንቃት። ሊስን አፕ 12ኛ ሊስን አፕ ምንድነው? ማዳመጥ። ሊስን አፕ ማዳመጥ። ኦፕን ኢት ክፈችው ወይም ክፈተው። ሉካት 14ኛ ሉካት ምንድነው? ማየት ወይም መመልከት። ራይት ዳውን 15ኛ ራይት ዳውን ምንድነው? መጻፍ። ራይት ዳውን ማለት መጻፍ ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ በደብተራችሁ ጽፋችሁ ቀን በቀን ምክንያቱም እነዚህ እርግጠኛ ነኝ ከነዚህ ቢያንስ ሁለቱን ሶስቱን ሳንለው አንቀርም ቢያንስ በአማርኛ ማለት ነው። ስለዚህ እነዚህ ዴይ ቱ ዴይ የምናደርጋቸው ነገሮች ስለሆኑ ንግግሮች ስለሆኑ እነዚህን በደንብ ማየት አለባችሁ ማለት ነው። ሌላ ጊዜ ደግሞ ምን ይዤላችሁ ልምጣ የሚለውን ኮሜንት ሳጥን ላይ ያስቀምጡልኝ። አሪፍ አድርጌ ይዤላችሁ እመጣላችኋለሁ አቀርብላችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በውስጥ መስመር ደግሞ መማር የምትፈልጉ በ0953615956 ወይም ታች ላይ በሚገኘው ስልክ መደወል ትችላላችሁ ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት በቀን ወይም በማታ ፕሮግራም እያስተማርን እንገኛለን። እናንተም ደውላችሁ መማር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ